በሁለት አመት የትዳር ቆይታ ውስጥ ያጋጠሙኝ መጥፎ አጋጣሚዎችና ያሳለፍኳቸውን ከባድ ጊዜያቶች እናንተ ከፈለጋችሁት በፓርት ያረኩኝ እነግራችኋለሁ። ግን ዋናውን ታሪክ ልንገራችሁና ማለት አሁን ላይ ያለሁበት በጣም የሚያሳዝን ሁኔታ ላይ ነው። አራስ ቤት ያለው ነው ከቤት የወጣሁት ገና እንኳን ሳልጠነክር እንኳን በቃ ማገዝ የምትፈልጉ ሰዎች ካላችሁ ዲኤም አድርጉልኝ። ፕሮሞሽን ማሰራት ከፈለጋችሁ ፕሮሞሽን አሰሩኝ። አራስ ልጅ ይዤ ነው ያለሁት። እጄ ጋር እንኳን ምንም አይነት ነገር የለም። እባካችሁን በፈጣሪ ስም እለምናችኋለሁ የተቻላችሁትን ነገር አድርጉልኝ። እኔ የብር ወይ ምናምን ነገር አይደለም እንድታደርጉልኝ የምፈልጉ ስራ እንድታሰሩኝ ብቻ ነው። ትዳር ህይወቴ አልጠቀመኝምና ዛሬ ላይ እንደዚህ ወድቄ ለመገኘቴ እሱ ነው ምክንያቱና የተቻላችሁትን ነገር አድርጉልኝ። በእግዚአብሔር ስም ጠይቃችኋለሁ።